ጉዳዩ የተፈጠረው በእኔ ምክንያት እንደሆነ ታውቃለህ አይደል? ይሄንን ገንዘብ ብትቀበለኝ ምንም ነገር አይፈጠርም። ብዙ ገንዘብ እንደሚያስፈልገኝ ምናምን አውቃለሁ። የሆነም ግን እኔ ካንቺ ገንዘብ አልፈልግም። አቤት ዶክተር በረከት ምን ሆነ? ምን አስጀምረኛ ብለ አሳስተ አስለምደ ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በድጋሚ በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እናንተ እንዴት ናችሁ? ሁላችሁም በያላችሁበት ሰላም ሁኑልኝ። ዛሬ ደግሞ የመጣሁበት የራሴ የሆነ ምክንያት አለኝ። አንዳንድ ነገሮችን ለማስተካከል ያው ብዙ ነገሮች ታውቃላችሁ በእኔ ምክንያት እየተፈጠሩ እንደሆነና እነዛን ጉዳዮች ለማስተካከል ነው ዛሬ። ያው ምናልባት በደንብ ላይስተካከል ይችላል፣ ግን በተወሰነ መልኩ ቢሆን ትንሽ ችግሩን ለመፍታት ይሆናል ብዬ ያሰብኩት አንድ መፍትሄ ይዤ ነው የመጣሁት ወደ እናንተ። ያው እንዳልኳችሁ ቤኪ ያለበት ሁኔታ ዳና መሆንና ለመሆኑን እኔም ማወቅ አልቻልኩም። ግን ዛሬ እስኪ ለክብሮም ደውልለታለሁ። ልደውልለትና ያለበትንም ሁኔታ በደንብ ጠይቀዋለሁ። ከዛ ውጪ ደግሞ ስለ አንዳንድ ነገሮችም ተገናኝተን በደንብ እናወራለን ብዬ አስባለሁ። እስኪ ይመጣል አይመጣም የሚለውን አላውቅም። ምክንያቱም ያው እንዳልኳችሁ ያለው ጉዳይ ትንሽ ከባድ ስለሆነ ምናልባት ደውዬለት እሺ ላይለኝ ይችላል፣ ላይመጣ ይችላል። ግን እስኪ ያለውን ነገር እሞክራለሁ። ግዴታ መምጣት አለበት። እኔ ያሉበት ሆስፒታል መሄድ ይችል ነበረ፣ ግን ደግሞ እዛ መሄድ አልችልም እንዳልኳችሁ። አንደኛ ክብሮምም እንዲሄድ አይፈልግም። ሁለተኛ ነገር እኔ እዛ ከሄድኩኝም የማይሆን ነገር ሊፈጠር ይችላል። ስለዚህ እኔ ሆስፒታል መሄድ አልፈለግኩኝም። ሶ አሁን ላይ ግዴታ ለሱ ደውዬ እሱ እዚህ ቦታ ላይ መምጣት አለበት። እስኪ እሱ ከመምጣቱ በፊት ደግሞ የመጣሁበትን ጉዳይ ለእናንተ በደንብ ላስረዳችሁ። ያው ቤኪ ያለበትን ጉዳይ ታውቃላችሁ። ባለፈው ላይ ደግሞ ክብሮምም ስለሰራው ቪዲዮ ምናልባት እናንተ ማይታችሁት ሊሆን ይችላል። ያው ትንሽ የገንዘብ እጥረት ገጥሟቸዋል። ማለት ከጎናቸው ማንም የለም በዚህ ሰዓት ላይና የሚያግዛቸው ሰው የለም። ስለዚህ እኔም ይሄንን ነገር ገና ቪዲዮ እንዳየሁት ነበር ያሰብኩት የነበረ፣ ግን ደግሞ እጄ ላይ እኔ ምንም አይነት ገንዘብ አልነበረኝም። ከጎናቸው ማንም ሰው የለም። በዛ ላይ ደግሞ ያው የነገሩን ክብደት ታውቃላችሁ። ያው አሁን ላይ ኑሮም እንደምታዩት ነው፣ በጣም ከባድ ነው። እንኳን አይደለም ስራ ለማይሰራ ሰው ማለት ስራ ላቋረጠ ሰው፣ ሌላ ቦታ ስራውን ትቶ ለመጣ ሰው ይቅርና እየሰራ እንኳን የሰው ልጅ ኑሮን መግፋት ከብዶታልና ያው ሆስፒታል ላይ እንኳን አንድ ቀን ምናምን ስትቆዩ እንኳን ወጪው በጣም ከባድ ነው። እንኳን አይደለም ይሄን ያህል ቀን እዛ ቆይተው ማለት ነውና ያለውንም ቪዲዮውንም አይቼዋለሁ። ከዛ ውጪ ምንም በግሌ ምን ያክል ከባድ እንደሆነ ስለማቀው ዛሬ እንደምንም ከቤተሰብ ጠይቄ አንዳንድ ቦታዎች ላይም አፈላልጌ ለቤኪ የተወሰነ ገንዘብ አምጥቼለታለሁ። ምናልባት ይሄ ገንዘብ ላይ ጠቅማቸው ይችላል፣ ወይ ደግሞ እኔ ያለውን ሁኔታ እኔ እንዲረሱልኝ ወይ የሆነ ለይቅርታ ምናምንም አይደለም ይሄን ነገር እያደረኩት ያለሁት። እንደ ሰው እየተሰማኝ ያለው መጥፎ ነገር ስላለ በዛ ላይ ነገሮችን በእኔ ምክንያት ስለተፈጠሩ ብችልና አቅሙ ቢኖረኝ ሙሉ ለሙሉ ቤኪን ባሳክመው በቃ ሁሉንም ነገር ባደርግለት፣ ደም መሰጠት ካለበት ብሰጠው፣ ሁሉንም ነገር ከጎኑ በሆን ባስታመመው ደስ ይለኝ ነበር። ግን ደግሞ ያው ይሄንን ነገር ማድረግ አልችልም በዚህ ሰዓት ላይ። ስለዚህ ቢያንስ እንኳን በዚህ መልኩ እነሱን ማገዝ ከቻልኩኝ ብዬ የተወሰነ ገንዘብ ይዤ መጥቻለሁ እና እስካሁን ድረስ ለክብሮም አልደወልኩለትም። ልደውልለትና ያለውን ሁኔታ እጠይቀዋለሁ፣ እንዲመጣ አደርጋለሁ። ከዛ በኋላ ገንዘቡን እንሰጠዋለን ማለት ነው። ይመጣል አይመጣም ገና እስኪ ደውዬ ምን እንደሚፈጠር አብረን ነው የምናየው።
ሄሎ ሄሎ። አቤት። ክብሮም ሰላም ነው? ያው ሰላም ነው። እንዴት ነህ? ደህና ነኝ። ማልበስ መሲ ነኝ። መሲ? ነው መሲ ያላወቀኝም? ለምን ደወልሽ? ያው በእኔ ስልክማ ደውላ ታነሳልኝ ብዬ እኮ ነው። ኮና ለምን ደወልሽ? ምን አስበሽ ነው? ምን ፈልገሽ ነው? እንዴ ክብሮም ተረጋጋ እንጂ ስላለው ጉዳይ ልጠይቅ ስለፈለኩኝ ነው። ያው ቦታው ላይ እንኳን መጥቼ ማየት ስለማልችል ቢያንስ እንኳን ያለበትን ሁኔታ እንድትነግረኝ ፈልጌ ነው። ስለማኮ እንዳትመጪ ጠንቅቄሻለሁ አይደል? ጭራሽ ደግሞ መምጣት ታስቢያለሽ? እኔ እኮ እንደዛ አላሰብኩም። አሁንም ቢሆን ለመምጣት አላሰብኩም፣ ግን ደግሞ ቢያንስ በቃ ያለበትን ሁኔታ ምናምን ከማንም ሰው መስማት አልቻልኩም። እስኪ ቢያንስ ስላለበት ሁኔታ እንድትነግረኝ ፈልጌ ነው። በቃ ምንም ያለበት ደህና ነው? አዎ ደህና ነው። አሁን ደህና ነው። በቃ እግዚአብሔር ይመስገን ተሽሎታል። ዋናው እሱ ደህና መሆኑ ነው። እኔም እሱ ደህና መሆኑን ነው የምፈልግ እንጂ ማለት ያው ታውቃለህ አንተ ሁሉንም ነገር ከጎኑ በሆን ምናምን ደስ ይለኝ ነበር፣ ግን ያው ያን ደግሞ እግዚአብሔር አልፈቀደውም እና እኔ የምልህ አንድ ነገር ላስቸግርህ ነበር። ምን ነበር? የሆነ ጉዳይ አለና ግዴታ ተገናኝተን ማውራት አለብን። መገናኘት? አንተ ጋር ናና እዚህ እኔ ካለሁበት ቦታ እነግርሃለሁ የት እንዳለው እዚህ መጣህ ስላለው ጉዳይ አውርተን ትመለሳለህ። አሁን ያለሁበትን ሁኔታ ታውቂያለሽ አይደል? በዚህ ሁኔታ ላይ እንዴት አሁን ልመጣ እችላለሁ? ክብሮም ይገባኛል እኮ እረዳሃለሁ፣ ግን ጉዳዩ የሚጠቅም ጉዳይ ስለሆነና አስቸኳይ ስለሆነ ነው እንጂ እኔም ደውዬ አላስቸግርህም ነበር። አይ ነው ያልመጣም በቃ ደህንነቱ ነው አይደል ማወቅ የፈለግ። ስለዚህ በቃ እሺ። ኧረ ክብሮም በማርያም ቆይ እንዳዘጋው እንዴ ምን ሆነህ ነው? እኔ ስራዬ ብዬ በሌላ ሰው ስልክ እኮ የደወልኩልህ ቢያንስ እንኳን እኔ ስላለበት ሁኔታ ነገርከኛ፣ ግን ደግሞ ግዴታ አሁን ላይ ስለዚህ ጉዳይ ማውራት አለብን። ይኸውልህ የሚጠቅም ጉዳይ ነው። የምር ከመጣ በኋላ ታመሰግነኛለህ። ሲጀመር አይደለም በዚህ ጉዳዩን ለመፍታት እኮ በጣም ብዙ ጣርን አይደል? ስለዚህ ምንም የሚፈታ ጉዳይ አይደለም። ደህንነቱን ደግሞ ጠይቀሽኛል። ደህና ነው እግዚአብሔር ይመስገን። በቃ ለጤናው ማለት ነው ግዴታ የሚያስፈልግ ነገር ነው አሁን ላይ እየነገርኩ ያለው። ስለዚህ እባክህ እኔ ሌላ መጥፎ ነገር ምናምን እኔ አልመጣም እባክሽ። እንዴ መጥፎ ነገር ነው የሚመጣብኝ እዚህ በኋላ። ክብሮም በማርያም እንዴ አንተ እኔ በማርያም እያልኩ ቢያንስ እንኳን ለአንድ ቀን ምን ችግር አለ? ፖሊስ ጣቢያው ጀርባ ነው ያለሁት፣ ምንም ነገር አይፈጠርም። እና እዚህ ግን እውነት ፖሊስ ጣቢያው ጀርባ ያለው ኮበል ላይ ነው ያለሁት እና ምንም ነገር አይፈጠርም። ቦታውንም ስራዬ ብዬ ነው የመረጥኩት። ስለዚህ ምንም ስለማይፈጠር እዚህ ናና ያለውን ነገር አውርተን እንመለሳለን። በማርያም ጥዬው ስመጣ እኮ ብቻውን ነው ያለ እያልኩሽ ነው ያለው። እኔማ ችግር የለውም። ልክ ነህ፣ ግን በቃ የሆነ ሰው እንዲጠብቅልህ አድርገህ ና በእናትህ። ደግሞ በእናትህ ትለኛለች። በእናትህ ኧረ በማርያም በእግዚአብሔር በጣም አስፈላጊ ነገር ስለሆነ ነው እንጂ በእውነት አልደውልም ነበር። እግዚአብሔርን ከልቤ ነው። በጣም አስፈላጊ ስለሱ ጤና የሚያስፈልግ ጉዳይ ስለሆነ ነው። ግን እኔ ብዙም አልቆይም። እሺ ቢያንስ 2 ደቂቃ ወይ 3 ደቂቃ ቢበዛ ነው። በቃ ችግር የለውም። 1 ደቂቃም ለኔ በቂ ነው። እሺ በቃ እንደዛ ከሆነ ምኑ ጋር ነበር ያልኩት? እዚህ ፖሊስ ጣቢያ እኛ ሰፈር ያለው ፖሊስ ጣቢያ አለ አይደለ? ከዛ ጀርባ ያለው የመጀመሪያው ኮበል ማለት ነው። እርግጠኛ ነሽ አሁን እዛው ቦታ ነሽ? አዎ እዛው ነኝ። እሺ እንደዛ ከሆነ ምንም አይፈጠርም እንዳታስብ። እሺ እንግዲህ በስተመጨረሻ ክብሮም እንደምንም ማሳምኛለሁ። መምጣት አልፈለገም፣ ግን ደግሞ ያው አለ አይደለ አንደኛ የወንድሙ ጉዳይ ስለሆነና ያው እናቱ ጋር ያለው ነገር በጣም ቅርርብነቱ ከፍተኛ ስለሆነ በእናት ምናምን ስለሆነ የመጣውና ሊመጣ ነው። እስከሚመጣ ድረስ አብረን እንጠብቀው። ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድ የተዘጋው ልቤ ሲጀምር ሰላም አለን። እግዚአብሔር ይመስገን። እንዴት ነህ? ደህና እንዴት? ምንድነው ደግሞ ተስተሃል? ያው ያለበትን ሁኔታ ታውቂያለሽ። እና እንዴት ነው በእናትህ ቤት? ደህና ነው እግዚአብሔር። ሰውጣለሁ። ምንድነው የፈለግሽኝ? አዎ ደህና ነው። አይ ቢያንስ እሱ ደህና። አይ ለከባድ ጉዳይ ነው ዛሬ የፈለኩ። ማለት ጉዳይ ምን ያስፈልጋል? ልክብሮም ተረጋግተህ ማለት የሰማሽ ነገር አለ? አሁን ደግሞ ምንም የሰማሁት ነገር እኔም ምንም ችግር እንዲፈጠር አልፈልግም። ማለት ችግር እንዲፈጠር ወይ ደግሞ እኔ እኮ ደፍሬ ቤኪን ለማየት መምጣት እኮ ከብዶኝ አይደለም፣ ግን ደግሞ ታውቃለህ ያለውን ጉዳይ በጣም ከባድ ነው።
ልጁ ደግሞ እኔን ስለሚከታተለኝ አሁን እሱ ጋራ ብሄድ በጣም ከባድ ነው። ለዛ ነው እኔ መጥቼ ያለበትን ሁኔታ ማየት አልቻልኩት። ግን ቢያንስ ደህና ከሆነ እግዚአብሔር ይመስገን ነው እሱ ነው። ብቻ ዛሬ ላይ ምን አማክረ መሰለ የመጣው ምን ነበር ያለፈው ቪዲዮ ላይ የሰራኸውና ምን አይቼ ነበርና ያው ገንዘብም እንደሚያስፈልጋችሁ አውቃለሁ። ምክንያቱም አንደኛ ነገር ማለት አሁን አንተም እሱም ስራ የላችሁምና ምንም ስራ ስለማትሰሩ ማለት አሁን ይሄን ያህል ጊዜ ሆስፒታል ሲቆይ በጣም ብዙ ብር ተጠየቁ ይሆናል። ለመድኃኒት ብቻ ራሱ በጣም ከባድ ነው ያለው ሁኔታና የሆነ ገንዘብ ያክል ለእናንተ ለመስጠት አስቤ ግን ገንዘብ የትም ማግኘት አልቻልኩም። በቃ ቤተሰብ ምናምን እስከምፈላልግ ምናምን ነው እስከዛሬ ቆየሁትና አሁን ላይ የተወሰነ ገንዘብ አምጥቻለሁ እና እንድትቀበልኝ። ማን ገንዘብን ከምናምን ያልሽ ነው ምን ችግር አለ ማለት ጉዳዩ የተፈጠረው በእኔ ምክንያት እንደሆነ ታውቃለህ አይደል? ቢያንስ እንኳን እሱን ከጎኑ ሁኜ ባድናው ምን ብለው ወይ ደግሞ ባግዘው በጣም ደስ ይለኝ ነበር። ግን ይሄን ነገር ደግሞ እኔ ማድረግ አልችልም። ቢያንስ እንኳን ይሄን ነገር ማድረግ ባልችልም በገንዘብ እሱ ማገዝ ከቻልኩኝና እኔ ጋር ግን ምንም ነገር አይደለም ወጥቼ ቆና ማለት ነው። ለምን ነው እንደዚህ የምትለው? አይደለም እኔ ማለት ለማርያም ክብሮም አይደለም። ለምን እንደዚህ የምትለው? በቃ ምንም ያስብልሽ ማለት በቃ አመሰግናለሁ። አይደለም ክብሮም ግን ካልክ እንደዚህ እንዳደረኩ አሁን እንደስታምናለህ እኔ አታደርጊም ብዬ ነበር። ገብቶሻል አይደል? እና እሺ ለምን እንደዚህ ተጠራጠርከኝ በዚህ ልክ? አላውቅም ብቻ እኔ በጣም ነገሩ በጣም ከባድ ማለት የምሬን እኮ ነው። ፈጠር ቻለ ለኔ መጥፎ ነበር። ልክ ነው እኮ የነገሮች መገጣጣም በጣም ይገርማል። ግን እኔ እንዴት አስብኝ ማለት እኔ አላውቅም። እስኪ በእናትህ አንተ በሻልከው አቅም እስኪ ለማንሰላሰል ሞክር። እኔ እንዴት እንደዚህ ላደርግ እችላለሁ? ማለት እኔ ችግር የለውም ይሄንን ገንዘብ ብትቀበለኝ ምንም ነገር አይፈጠርም። ቢያንስ እንኳን ይሄ ገንዘብ ለመድኃኒት ለአንዳንድ ነገር ይሆናችኋል። ገብቶሃል አይደል? እንጂ ወደ ሌላ መልኩ አታስበው። እኔ እንዴት ተዛ ላደርግ እችላለሁ? አንተ አሁን ስታስበው በአሁን ሰዓት ብዙ ገንዘብ እንደሚያስፈልገኝ ምናምን አውቃለሁ። የሆነ ምንድነው እኔ ካንቺ ገንዘብ አልፈልግም። ብቻሽ ለምን እንደዚህ ትለኛለሽ? ለምን ነው እንደዚህ የምትለኝ? በቃ እኔ አልፈልግም ካንቺ ምንም ነገር ስለማልፈልግ። ክብሮም ማርያምን እኔ ካንተ ይሄንን አልጠብቅም ነበር። ግን በቃ ቤኪ ዳና እንዲሆን ብቻ ነው የምፈልግ። ለማንኛውም ይሄንን አለ አላ አቤት ዶክተር ወጥቼ ምን በረከት ምን ሆነ መጣው እሺ